በትላንትናው ዕለት በቲክቶክ ማህበራዊ ሚዲያ የተደረገውን የእርዳታ ማሰባሰቢያን ተከትሎ አግማስ የወርቁ አይተነውን የ15 ሚሊዮን ብር ድጋፍ አንቀበልም ማለቱ በህዝብ ዘንድ አነጋጋሪ ሆነ። ግብጾች ከኢትዮጵያ የሚፈሰውን ወንዝ ተጠቅመው የአባይ ልጆች ነን ካሉ፣ እኛ ኢትዮጵያውያን ደግሞ የአባይ ንጉሶች ነን ሲሉ ኡስታዝ ጀማል በሽር ገለጹ። የፌዴራል መንግስት በረሃብ ለተጠቁ ሰዎች የሚደረጉ የድጋፍ ማሰባሰቢያ ዘመቻዎች ህገወጥ ናቸው ሲል ፈረጀ። እስራኤል ጦሯን ሙሉ በሙሉ ከጋዛ ጠቅልላ እንደማታስወጣ አስታውቃለች። አብራችሁን ቆዩ። በትላንትናው ዕለት በቲክቶክ ማህበራዊ ሚዲያ የተደረገውን የእርዳታ ማሰባሰቢያን ተከትሎ አግማስ የወርቁ አይተነውን የ15 ሚሊዮን ብር ድጋፍ አንቀበልም ማለቱ በህዝብ ዘንድ አነጋጋሪ ሆነ። አግማስ የመንግስት አጋዥ ድርጅት ነው ሲሉም በመግለጫቸው ገልጸዋል። ሙሉ መግለጫውም እንደሚከተለው ነው። አግማስ ኢትዮጵያ የበጎ አድራጎት ድርጅት ከኢፌድሪ ሲቪክ ማህበረሰብ ድርጅቶች ባለስልጣን ፈቃድ ወስዶ መንቀሳቀስ ከጀመረ 4 ዓመታትን አስቆጥሯል። በእነዚህ ዓመታት ውስጥ በርካታ በጎ ተግባራትን እየፈጸመና የመንግስት አጋዥ ሆኖ የቆየ ድርጅት ነው። በተለይም ተፈናቃይ ወገኖች ጋር በተያያዘ ዘርፈ ብዙ ስራዎችን በዕለት ደራሽ ድጋፍን በቅርቡ ደግሞ በደቡብ ወሎ ሀርቡና ደጋነ መጠለያ ካምፖች የዘላቂ መፍትሄ መርህን በመከተል በርካታ ወገኖችን እያደራጀ ወደ ስራ አስገብቷል። አግማስ ኢትዮጵያ እያንዳንዱን ስራዎቹን ሲሰራ በየአካባቢው ከሚገኙ የመንግስት መዋቅር ጋር የፕሮጀክት ስምምነት በመፈራረም ነው። ከክልልም ይሁን ከፌዴራል መንግስት በሚመጡ አቅጣጫዎች መሰረት እየሰራ የቆየ ሲሆንም በዚህም ድርጅታችን ከተለያዩ የዞን ሴክተር መስሪያ ቤቶች የእውቅናና የምስጋና ሰርተፍኬቶችን ተቀብሏል። አግማስ ኢትዮጵያ ይህንን በጎ ተግባርና ወገኖችን በዘላቂነት ወደ ስራ ማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል። ድርጅታችን ከፖለቲካ ከዘርና ሃይማኖት እየጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ የሚሆን ሌላ ዓላማ ካለው ግለሰብ የሚሆን ድርጅት ድጋፍን የማይቀበል መሆኑን ለማረጋገጥ እንወዳለን። በዚህም መሰረት እንዲህ አይነት አመለካከት ያላቸው ጉዳዮችን ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንንም በይፋ ማጠናቀቅና መዝጋታችንን እንገልጻለን ሲል አግማስ በመግለጫው አሳውቋል። ግብጾች ከኢትዮጵያ የሚፈሰውን ወንዝ ተጠቅመው የአባይ ልጆች ነን ካሉ፣ እኛ ኢትዮጵያውያን ደግሞ የአባይ ንጉሶች ነን ሲሉ ኡስታዝ ጀማል በሽር ገለጹ። ኡስታዝ ጀማል በሽር ይህንን ያሉት የህዳሴ ለኢትዮጵያ ማንሰራራት በሚል መሪ ቃል የኢትዮጵያ ፕሬስ ድርጅት በጉባ ባዘጋጀው የስለ ኢትዮጵያ መድረክ ላይ ነው። ግብጾች ስለ አባይ ወንዝ የሚያስተላልፉትን መልእክት ኪንግስ ኦፍ አባይ በተሰኘ የዩቲዩብ ሚዲያ በመተርጎም የሚታወቁት ኡስታዝ ጀማል ኢትዮጵያ የወንዙ መነሻ ሆና ሳለ ለዘመናት ሳትጠቀምበት መቆየቷ ግብጾች የባለቤትነት ስሜት እንዲሰማቸው በር ከፍቷል ብለዋል። ግብጽ የአባይ ወንዝን በመጠቀም 163 ቢሊዮን ኪዩቢክ ሜትር ውሃ መያዟን የጠቀሱት ኡስታዝ ጀማል ይህም በህዳሴ ግድብ የተፈጠረውን የንጋት ሐይቅ የሚይዘውን ውሃ በ3 እጥፍ እንደሚበልጥ አስረድተዋል። የህዳሴ ግድብ ታላቅነቱ በኃይል ማመንጨት ዘርፍ እንጂ በውሃ የመያዝ አቅሙ ከአፍሪካ ቀዳሚ እንዳልሆነ መገንዘብ እንደሚያስፈልግም አክለዋል። ግብጾች ድርቅ ቢከሰት እንኳ ለ10 ዓመት የሚበቃ ውሃ መያዛቸውን የገለጹት ኡስታዝ ጀማል ኢትዮጵያ ግን እንዲህ አይነት ሁኔታ ሲያጋጥም ልትቸገር ስለምትችል ያላትን ሁሉንም የውሃ ሀብት ጥቅም ላይ ማዋል ይኖርባታል ሲሉ አስገንዝበዋል። የፌዴራሉ መንግስት በረሃብ ለተጠቁ ሰዎች የሚደረጉ የድጋፍ ማሰባሰቢያ ዘመቻዎች ህገወጥ ናቸው ሲል ፈረጀ። የፌዴራል መንግስት በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰቢያ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲል በይኗል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ትህነግ እያሉ የሚጠሩት ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ ያሳየ ነው ሲሉ በብርቱ ወንጅለዋል። የትህነግ ቡድን እያሉ የጠሩት ህወሓት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩ የሰሞኑ ህጻጽ መጠለያ ጣቢያ ውስጥ የተፈጠረው ክስተት ማስረጃ መሆኑን ለኢትዮጵያ ዜና አገልግሎት ተናግረዋል።
ህወሓት ይህንን ያደርግበታል ያሉትንም ምክንያት አስረድተዋል። እሱም በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርበውን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት መሆኑን አመልክተዋል። ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያሉት ሽፈራው በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አሳስበዋል። የፌዴራሉ መንግስት አስተማማኝ ድጋፍ እያደረገ ነው ሲሉ የሚከራከሩት ኮሚሽነሩ ሙግታቸውን በአሃዛ አስደግፈው አቅርበዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቋል። ይሁንና ህወሓት በትግራይ ክልል ሰብአዊ ድጋፉ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኞች ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝ ጠቅሰዋል፣ ኮንነዋል። ህወሓትን በብርቱ የወነጀሉት የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው በተናጥልም ሆነ በቡድን የሚደረጉ የድጋፍ ማሰባሰቢያ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲሉ ተናግረዋል። የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። ድመቶች የባለቤቶቻቸውን ትዕዛዝ የማይሰሙት ሳይረዷቸው ቀርተው ሳይሆን በገዛ ፈቃዳቸው እንደሆነ ተረጋገጠ። ድመቶች የባለቤቶቻቸውን ድምፅና ትዕዛዝ ሰምተው እንዳልሰሙ የሚሆኑት ግራ ስለሚገባቸው ወይንም የማሰብ ችሎታቸው ዝቅተኛ ስለሆነ እንዳልሆነ አንድ አዲስ ጥናት ይፋ አድርጓል። ጥናቱ እንደሚያመለክተው ድመቶች የሰውን ድምፅ የመለየትና ትዕዛዞችን የመረዳት ሙሉ ብቃት አላቸው። ይሁን እንጂ ድመቶች ለቀረበላቸው ጥሪ ምላሽ የሚሰጡ እንደ ውሾች በታዛዥነት ሳይሆን ምላሽ ለመስጠት በራሳቸው የሚወስኑት ነፃና መራጭ ባህሪ ስላላቸው እንደሆነ ተመራማሪዎች ገልጸዋል። ይህ ባህሪያቸውም ድመቶች የማሰብ ችሎታ ስለሌላቸው ሳይሆን ያላቸውን የማስተዋል ብቃት በራሳቸው ፍላጎት ላይ ብቻ ለመጠቀም እንደሚመርጡ የሚያሳይ ነው ተብሏል። በመሆኑም ድመቶ ሲጠሯት ዝም ካለችት ድምፆን ስላልሰማች ሳይሆን በዚህ ሰዓት ምላሽ ለመስጠት ፍላጎት ስለሌላት መሆኑን ተረድተው በትዕግስት መጠበቅ እንደሚገባ የጥናቱ ውጤት ይጠቁማል። እስራኤል ጦሯን ሙሉ በሙሉ ከጋዛ ጠቅልላ እንደማታስወጣ አሳወቀች። የሀገሪቱ የመከላከያ ሚኒስትር እስራኤል ካትዝ በዌስት ባንክ ባደረጉት ንግግር ሀገራቸው ሁሉንም ወታደሮቿን ከሰርጡ ጠቅልላ እንደማታስወጣና ጋዛ ውስጥ የጦር አሃድና ኃይል ታቋቁማለች ብለዋል። በጋዛ በተገቢው ጊዜና ሂደት በሰሜናዊ ጋዛ የእግረኛ ጦር አሃድን አቋቁማለሁ ያሉት ሚኒስትሩ የሚቋቋመው የእግረኛ ጦር ክፍል ለደህንነት ጉዳዮች ብቻ እንደሚሆን ለሮይተርስ የዜና ወኪል ተናግረዋል። የመከላከያ ሚኒስትሩ ንግግር በአሜሪካ ከቀረበውና የሁለቱ ዓመቱን የጋዛ ጦርነት ካስቆመው የጋዛ የሰላም እቅድ ጋር የሚጣረስ እንደሆነ ተገልጿል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀረበው ባለ 20 ነጥብ የጋዛ የሰላም እቅድ ውስጥ ከተካተቱት ጉዳዮች መካከል አንዱ የእስራኤልን ጦር ከጋዛ ማስወጣት ነው ተብሏል። የአሜሪካ ባለስልጣናት በካትዝ ንግግር እንዳልተደሰቱና ማብራሪያ መጠየቃቸውን የእስራኤል መገናኛ ብዙሃን ዘግቧል። ሁለተኛው ዙር የሰላም እቅዱ ትግበራ ደግሞ ሐማስ ትጥቅ እንዲፈታና እስራኤል ጦሯን ከጋዛ እንድታስወጣ ይጠይቃል። በተጨማሪም የሰላም እቅድ በፍልስጤም ግዛት ጊዜያዊ መንግስት ማቋቋምንና ዓለም አቀፍ አረጋጊ ኃይል ማሰማራትን እያካተተ እንደሆነ ተጠቅሷል። እስካሁን ድረስ በጋዛ ያለው የፖሊስ ኃይል ስራውን እያከናወነ ያለው በሐማስ ስር ሆኖ ነው። የእስራኤል ጦር በጋዛ የሚኖረው ቆይታ በዓለም አቀፍ አረጋጊ ኃይሉ ስራ ላይ ቀጥተኛ ተጽዕኖ እንደሚኖረውም ተገልጿል። ከሳምንታት በፊት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ወታደሮች አሁንም ድረስ ሐማስን ከሁለት አቅጣጫ ከበዋል ሲሉ መናገራቸውንና የእስራኤል መከላከያ ሰራዊት ደግሞ ጦሩ ከተወሰኑ የጋዛ አካባቢዎች ቢወጣም ባለበት አካባቢ ሆኖ የደህንነት ስጋትን የማስወገድ ስራውን እንደሚቀጥል ማስታወቁ ይታወሳል።